ግን ከመካከላቸው አንዷ ብቻ ምስጢራዊ ሴት ጓደኛ ነች እና ወላጆቼ በደንብ እንደሚያውቋት ስለሚያስቡ የትኛው እንደሆነች ማወቅ ይችሉ እንደሆነ አሊ ይህ በጣም አስቸጋሪ ይሆናል። አውቃለሁ። ለዚህም ነው የልጃችን ምስጢራዊ ሴት ጓደኛ የትኛው እንደሆነች ለማወቅ የሚረዱን 5 ልዩ ፈተናዎችን ያዘጋጅ ነው። ሰላም፣ እኔ የፌራን ሴት ጓደኛ ነኝ። ታዲያ የፌራን ተወዳጅ አትክልት ምግብ ምንድን ነው? ካሮት። ይህ ማይሆን ጥያቄ ነው። ፌራን አትክልት አይበላም። እና የፌራን ሴት ጓደኛ ብትሆኝ ኖሮ ታውቂ ነበር። ታግደሻል። ስለዚህ ማናቸውም ልጃገረዶች ለጥያቄዎቹ የተሳሳተ መልስ ከሰጡ የፌራን ሴት ጓደኛ አይደሉምና ይወገዳሉ። እኔ የፌራን ሴት ጓደኛ ነኝ። እሺ፣ የልጃችን ተወዳጅ ቀለም ምንድን ነው? በእርግጠኝነት ሰማያዊ ነው። የእኔ ተወዳጅ ቀለም ሰማያዊ እንደሆነ ግልጽ ነው። ስለዚህ አልፈሻል። ልጃችን ፌራን ስንት ዓመቱ ነው? እሱ 16 ነው። እሱ 16 ዓመት አይደለም። ስለዚህ ታግደሻል። እናንተ ሰዎች ምስጢራዊ የሴት ጓደኛ ማን እንደሆነች ማወቅ ትችሉ እንደሆነ ማየት ፈልጋለሁ። በነገራችን ላይ እነዚህን ሁሉ ልጃገረዶች ዛሬ በተቻለ መጠን ለወላጆቼ አስቸጋሪ እንደሆኑ ማሳየት አለብኝ። እሺ፣ የፌራን እናት ስም ማን ነው? አሪያና አይደለም። ታግደሻል አንቺ። የእናት ስሜን ይህ አይደለም። ስለዚህ ወላጆቼ ብዙ ልጃገረዶችን እያስወገዱ ነው እና በጣም ቸልተኞች ከሆኑ እና እውነተኛ ምስጢራዊ የሴት ጓደኛን ካስወገዱ ወላጆቼ በክሬዲት ካርዳቸው የገዢ ጉዞ ላይ እንደሚወስዱኝ ቃል ገብቶልኛል። እሺ ሰላም፣ እኔ የፌራን ሴት ጓደኛ ነኝ። ፌራን ቅመም ምግብ ያለበት ይወዳል? በእርግጠኝነት ቅመም የበዛበት ምግብ ይወዳል። አንቺ አልፈሻል። ትክክል ነሽ። ፌራን ቅመም የበዛበት ምግብ እንደሚወድ ታውቃለች። ታዲያ የእሱ ምስጢራዊ ሴት እሷ ነች ብለው ያስባሉ? ምናልባት። ሰላም፣ እኔ የፌራን ሴት ጓደኛ ነኝ። እሺ፣ የፌራን ተወዳጅ የቅርጫት ኳስ ቦታ ስም ምንድን ነው? በግልጽ ታኮበል ነው። ምስጢራዊ ሴት ጓደኛን ወደ ታኮበል ወስጃለሁ። ስለዚህ ይህን እሷ በእርግጠኝነት ታውቃለች። ሰላም፣ እኔ የፌራን ሴት ጓደኛ ነኝ። እሺ፣ የፌራን ተወዳጅ የቪዲዮ ጨዋታ ምንድን ነው? እሱ ፈርኒቲንን ይጫወታል። እሱ ቤት ነበርሽ? መቼ? ቆይ ምን ወደ ቤቱ ሄዳለች? እዚህ የፌራን ሴት ጓደኛ ሊሆኑ የሚችሉ ብዙ ልጃገረዶች አሉ። ተስፋ እናደርጋለን። ስህተቱን አንሰራም። ሰላም፣ እኔ የፌራን ሴት ጓደኛ ነኝ። ታዲያ ፌራን ከእንግሊዝኛ በተጨማሪ ምን ሌላ ቋንቋ ይናገራል? ስፓኒሽ፣ ስፓኞል። እሺ፣ አንቺ አልፈሻል። እኔ የፌራን ሴት ጓደኛ ነኝ። እሺ፣ የሴት ጓደኛ ከሆንሽ የሚወደውን የእግር ኳስ ተጫዋች ማን ነው? ይሄ ግልጽ ነው፣ ሮናልዶ ነው። ግልጽ ነው፣ አልፈሻል። ሰላም፣ እኔ የፌራን ሴት ጓደኛ ነኝ። ስለዚህ ፌራን የጽሁፍ መልእክት ከመላክ በተጨማሪ ይደውላል? እርግጠኛ ነሽ? እኔ የፌራን ሴት ጓደኛ ነኝ። እሺ፣ የፌራን ህልም መኪና ምንድን ነው? እሱማ ላምበርጊኒ ነው። አልፈሻል። ኢመኑኝ፣ ምናልባት ምስጢራዊ የሴት ጓደኛ ነች እና 30 ሴት ልጆችን ቃለ መጠየቅ ካደረጉ በኋላ የፌራን ምስጢራዊ ሴት ጓደኛ አሁንም በቡድኑ ውስጥ እንዳለች ወይም በስህተት እንዳስወገዳት ለማየት ጊዜው ነው። እሺ ፌራን፣ አንዳንድ ልጃገረዶችን አስወግደናል። ነገር ግን አሁንም በቡድኑ ውስጥ 19 ሴቶች ልጆች ቀርተዋል። ወደ ቁጥር 2 ከመሸጋገራችን በፊት ዞር ብለህ ምስጢራዊ የሴት ጓደኛ አሁንም በቡድኑ ውስጥ እንዳለች ማረጋገጥ አለብህ። እሺ፣ አሁንም እዚያ አለች አይደል? ና፣ የት ነው የምትመለከተው? ወደዚህ ተመልከት። እሺ፣ ደህና። እሷ እዚህ ናት። ምስጢራዊ ሴት ጓደኛዬ አሁንም በዚህ ቡድን ውስጥ ነች። እንሂድ። እሺ፣ እናንተ ሰዎች እሷን ማግኘት እንደማትችሉ አውቃለሁ። ልናገኛት ነው። እናገኛታለን። እሺ፣ ለዙር ቁጥር 2 ፌራንን በመልክ እና በሚሰራበት ሁኔታ ምን ያህል እንደሚታውቁት እንሞክራለን። 4 ወንዶች ልጆች ይመጣሉ። ነገር ግን ከመካከላቸው አንዱ ብቻ እውነተኛው ፌራን ነው። ስለዚህ እናንተ በትኩረት መከታተል አለባችሁ። እሺ፣ ሁላችሁም ወንዶችን ለማየት ዝግጁ ናችሁ? በእርግጠኝነት 1 2 3 ለነዛ 4 ወንዶች አንዳንድ ትዕዛዞችን እንሰጣችኋለን እና በሚያደርጉት ነገር ላይ በመመሰረት ሁሉም እውነተኛው ፌራን ማን እንደሆነ ማወቅ አለባችሁ። በትክክል ካገኛችሁ ወደ ቀጣዩ ዙር ታልፋላችሁ ማለት ነው። ነገር ግን በትክክለኛ ካላገኛችሁ እናንተ ሁላችሁም ትወገዳላችሁ። ሴቶች ሁላችሁም ዝግጁ ናችሁ? እሺ ወንዶች፣ ለመጀመሪያ ትዕዛዝ 3 እርምጃዎችን ወደፊት ትራመዳላችሁ። አሁን ዞር በሉ። አሁን ወደ ኋላ ይራመዱ። እሺ፣ ይህ አስቸጋሪ ነው። እሱ የትኛው እንደሆነ እንዴት መገንዘብ አለብኝ? ይህ ከጠበቅኩት በላይ ከባድ ነው። እሺ፣ የትዕዛዝ ቁጥር 2 ወንዶች ለመደነስ ዝግጁ ናችሁ? ከሆነ አውራ ጣታችሁን አሳዩ። ፌራን እንዴት እንደሚደንስ ሁላችሁም ማወቅ አለባችሁ። እሺ፣ 3 2 1 ዳንስ። ስለዚህ ሴቶች ምን እያሰባችሁ ነው? ይሄ ከጊዜ ወደ ጊዜ አስቸጋሪ እየሆነ መጥቷል። ፌራን ትሰማኛለህ? ማን እንደሆነ በትክክል የማውቀው ይመስለኛል። ልጃገረዶቹ የትኛው ልጅ ፌራን እንደሆነ ያውቁ ይሆን? የሚቀጥለው ትዕዛዝ በ3 ቆጠራ እኔ ፌራን ነኝ እንድትሉ እፈልጋለሁ። ሌላ ሴቶች፣ አንድ ተጨማሪ ትዕዛዝ። ሁላችሁም ዝግጁ ናቸው? ወንዶች ወደ ሴቶች ቅረቡና ልጃገረዶቹ እናንተን ይመልከቱ። እሺ፣ እንሂድ። ከእነዚህ 4 ወንዶች ልጆች መካከል የትኛው እውነተኛው ፌራን እንደሆነ ለመወሰን ይህ ለሴቶች የመጨረሻ ዕድል ነው። ዴና ሴቶች በቂ ነው። ወንዶች ወደ ኋላ ተመለሱ።
እሺ ሴቶች ፌራን ነው ብለው ከሚያስቡት ቁጥር ጀርባ ይቁሙ። ይህ የመጨረሻ እድላችሁ ነው። መልካም እድል። ሴቶች የመጨረሻውን ምርጫ አድርገዋል? አዎ። ሌይን ቁጥር 2 በማሳየት እንጀምራለን። ጭምብሉን ለማንሳት ዝግጁ ኖት? አዎ። እውነተኛው ፌራን መሆኑን እኔ ይሄ እውነተኛ ፌራን አይደለም። መስመር ቁጥር 2 እናንተ ተወግዳችኋል። ባይ ባይ። ቁጥር 1 አንተ እውነተኛ ፌራን ነህ? እሺ ጭምብሌን አውልቅና አሳየን። የሌይን ቁጥር 1 እውነተኛ ፌራን አይደለም። ቁጥር 1 እንግዲህ እናንተ ልጃገረዶች ተወግዳችኋል። ይቅርታ። አሁን 2 መስመሮች ብቻ ቀርተዋል። ወንዶች አሁን በተመሳሳይ ሁኔታ ጭምብሎቻችሁን የምትገልጡበት ጊዜ ነው። ዝግጁ ናችሁ? አዎ። ስለዚህ የትኛው እውነተኛው ፌራን እንደሆነ እኔ 3 2 1 ስለዚህ መስመር ቁጥር 3 ወደ ቀጣዩ ዙር አልፈዋል። ሌይን ቁጥር 4 ተወግደዋል። እንግዲህ እሺ ፌራን ወደ ቀጣዩ ዙር ከመሄዳችን በፊት ልጃገረዶቹን በጥንቃቄ እንድትመለከት እና ምስጢራዊ ሴት ጓደኛ አሁንም እዚህ እንዳለች እንድታሳውቅን እንፈልጋለን። እሺ የፌራን ምስጢራዊ ሴት ጓደኛ አሁንም እዚህ አለች። አለበለዚያ ፈተናውን እናጣለንና ፌራንን በክሬዲት ካርድ የግዢ ጉዞ ላይ መውሰድ አለብኝ። እሺ እዚህ እንዳለች ታውቃለህ? ንገረን። ምስጢራዊ ሴት ጓደኛ አሁንም በቡድኑ ውስጥ ናት? አሁንም በዚህ ቡድን ውስጥ ትገኛለች። 10 ሴት ልጆች ቀርተውናል። በሚቀጥለው ፈተና የፌራን ምስጢራዊ ሴት ጓደኛ ማን እንደሆነች ማግኘት እንችላለን። ሴቶች ወደ 3ኛው ዙር በማለፋችሁ እንኳን ደስ አላችሁ። በጣም አትደሰቱ፣ ምክንያቱም ይህ ዙር የፌራን ምስጢራዊ ሴት ጓደኛ ማን እንደሆነች ለማጥበብ ይረዳናል። የምናደርገውን ከማብራራት በፊት የኋላውን መጋረጃ ይከፈት። ሴቶች በእውነቱ የፌራን ሴት ጓደኛ ከሆናችሁ ከዚህ ከ7-11 ላይ ፌራን ምን አይነት አትክልቶችን እንደሚወድ በትክክል የምታውቁ ይመስለኛል። ከዚህ 7-11 የፌራን 5 ተወዳጅ መክሰስ ለመምረጥ 2 ደቂቃ አላችሁ። ስለዚህ አስታውሱ፣ 2 ደቂቃ ብቻ ነው አላችሁ። አንዴ ከ7-11 ያገኙትን ካየን ያ ምስጢራዊ ሴት እንድናውቅ ይረዳናል። ተስፋ እናደርጋለን ይህ የፌራን ምስጢራዊ ሴት ጓደኛ ማን እንደሆነ እንድንገነዘብ ይረዳናል። እኔ እንደማስበው ወላጆቼ ምስጢራዊ ሴት ጓደኛን በዚህ ዙር ሊያስወግዱ ይችላሉ፣ ግን እንዴት እንደሚያደርጉ እኔ እሺ ፌራን ቺትሮስ ይወዳል። ፌራን ዘቢብ ይጠላል። እንደሚወደው ነግሮኝ ነበር። የእንቁላል ሰላጣ፣ የበቆሎ ፍሬዎች እነዚያ ጥሩ ናቸው። ፌራን ከእነዚህ ነገሮች ውስጥ የትኛውንም አይበላም። ይቅርታ ተወግደሻል። ምንም ይሁን ምን እላችኋለሁ፣ ወላጆች ምስጢራዊ ሴት ጓደኛ ማን እንደሆነች መገመት አይችሉም። እሺ ፌራን ኑድል ይወዳል። ስታር ቤርስት በእርግጥ እና ዶናት አንዳንድ ጥሩ እቃዎች አግኝተሃል። ቁጥር 6 የፌራን ምስጢራዊ ሴት ጓደኛ እንደሆነች ማሰብ ጀምረናል። ፌራንን በደንብ ታውቃለች። ወደ ቀጣዩ ዙር አልፈዋል። አውቃለሁ የፈላምን ትኩስ እና ከዚህ በፊት በፌስ ታይም ላይ እያለን ስበላ አይቼዋለሁ። የሜክሲኮ ከረሜላ በእርግጠኝነት እንወዳለን። ወደ ቀጣዩ ዙር አልፈሻል። እሺ እንሂድ። እሺ እናንተ ሰዎች አሁን ወደ 5 ሴቶች አጠጋግተናል። እሺ ፌራን አሁን ወደዚህ ትመጣ። የሴት ጓደኛህ በዚህ ቡድን ውስጥ እንዳለች ታረጋግጥልናለህ። ዴና እዚህ እንዳለች እናውቃለን። አሁንም የሴት ጓደኛዬ እዚህ ቡድን ውስጥ ትገኛለች። እሺ ለዙር ቁጥር 4 እነዚህ 5 ልጃገረዶች የፌራንን ዘይቤ ምን ያህል እንደሚያውቁ እንሞክራለን። ሴቶች ነው፣ ሁላችሁም ጫማዎችን ይመልከቱ። በጣም ብዙ ልብሶች አሉ። ፌራንን በጣም እናውቃለን ብላችሁ የምታስቡ ከሆነ ምን አይነት ልብስ እንደሚወድ፣ ምን አይነት ስታይል እንደሚወድ ከዚህ ውስጥ ለይታችሁ ትነግሩናላችሁ። ስለዚህ 3 ደቂቃ አላችሁ፣ ፍጠኑ። ስለዚህ እነሱ በጣም ተወዳጅ የሆኑትን 3 ልብሶችን ይመርጣሉ እና እነዛ 3 ሴት ልጆች ብቻ ወደ መጨረሻው ዙር ያልፋሉ። ምን 3 ልጆች?
ሴቶች ጊዜው አልቋል። ልጃገረዶቹ የልብስ ምርጫን ከጨረሱ በኋላ ፌራን ገብቶ ምርጥ 3 ተወዳጅ ልብሶቹን የሚመርጥበት ጊዜ ነው እና የትኛውም 2 ልብሶች ባይመርጥ እነዚያ ልጃገረዶች ይወገዳሉ። ሴቶች ልብሶቹን በጥበብ እንደመረጣችሁ ተስፋ እናደርጋለን። መልካም እድል። ደህና። እሺ፣ አንተ አሁን ማድረግ ያለብህ 3 ተወዳጅ ልብሶችን ከነዚህ 5 መምረጥ ብቻ ነው። ለምን ብቻ አንተ አድርግ። ከፍተኛ 3 ምርጥ 3 ተወዳጅ ልብሶች። ደህና። የኔን ምረጥ። ያንተን ስታይል አውቃለሁ። እናም ፌራን የትኛው ልብስ የየትኛው ልጅ እንደሆነ አያውቅም። ፌራን ምርጥ 3 ተወዳጅ ልብስን ብቻ ይመርጣል። እሺ፣ አንድ በአንድ ልሄድ። የመጀመሪያው በእውነቱ ወድጀዋለሁ። ይህ የኔ ስታይል ነው። ይህ እኔ የምለብሰው ነው። እሺ፣ ወደ ሁለተኛው እንደ እውነቱ ከሆነ በጣም ያሸበረቀ ነው፣ ግን ይህንን አልለብሰውም። ከኔ ጋር አይሄድም። ይህ የኔ ስታይል አይደለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ፣ 2 ከቀሩት ውስጥ አንዱን ትመርጣለህ። ወደ ሶስተኛው። እኔ በእርግጥ ከዚህ ጋር የሚመሳሰል ሁዲ አለኝ እና እንደዚህ አይነት ስታይል በጣም ወዳቸዋለሁ። 100% ይህን ለብሰዋለሁ። እሺ፣ አሁን 2 አማራጮች ብቻ ይቀርባሉ። ስለዚህ ከዚህ 2 አንዱን ብቻ መምረጥ አለብህ። እሺ፣ እኔ ይህንን ልብስ በጣም ወድጀዋለሁ እና 100% እለብሰዋለሁ። ይህንን እርግጠኛ ነኝ። እነዚህ 3 የምትወዳቸው ልብሶች ናቸው። 100% እርግጠኛ። ልጃገረዶች ከ5ቱ ምርጫ 3ታችሁ አልፋችኋል። እንግዲህ አለመታደል ሆኖ 2ታችሁ ተወግዳችኋል። እሺ ፌራን፣ የሴት ጓደኛ አሁንም በቡድኑ ውስጥ ካለች ንገረን። እሺ፣ አሁንም የሴት ጓደኛ በዚህ ቡድን ውስጥ ትገኛለች። እሺ፣ እንሂድ። የቀሩት 3 ሴት ልጆች ብቻ ሲሆኑ አንዷ የፌራን ምስጢራዊ ሴት ጓደኛ ነች እና የትኛው እንደሆነች ለማወቅ 40 ጫማ የውሃ ስላይድ ወደ ላይ እንወጣለን። ለምን ይህ የውሃ ስላይድ አስፈለገ? እናም በጣም ረጅም ነው። እኛ እዚህ ምን እንሰራለን? ምክንያቱም ፌራን ረጅም የውሃ ስላይዶችን ይወዳል። ስለዚህ ረጃጅም የውሃ ስላይዶችን የምትወድ እና ከፍታን የማትፈራ ሴት ጓደኛው ልትሆን ትችላለች። ስለዚህ ህጎቹ ቀላል ናቸው። በ40 ጫማ የውሃ ስላይድ ላይ የምትወድ ሴት ልጅ የፌራን ሴት ጓደኛ ነች። እኔ ወደ ላይ የሚሄድ አይመስለኝም። ቆይ ጠብቅ። ሁላችሁም የፌራን ፍቅረኛ ናቸው አይደለ? አዎ፣ እኔ የፌራን ፍቅረኛ ነኝ። እሺ ሴቶች፣ አሁን ወደ ስላይዱ ተከተሉኝ እና ፌራን ከ50 ጫማ ርቀት ላይ ይመለከታል። እሺ ሴቶች፣ ወደ ላይ መውጣት አለብን። በጣም እፈራለሁ። ይህ በጣም ከፍታ አለው። ከዚህ በኋላ በመጨረሻ ምስጢራዊ የፌራን ሴት ጓደኛ ማን እንደሆነች ማወቅ እንችላለን። እሺ ልጃገረዶች፣ ማን በስላይድ ላይ እንደሚወርድ እኔ። ወይኔ ይሄ በጣም ረጅም ነው። የትኛው ልጅ በዚህ በስላይድ ላይ ወደታች ትወርዳለች? እሺ አሁን መሄድ ያለብሽ ይመስለኝ። በጣም በራስ መተማመን ስሜት ካለሽ በጥንካሬ ሂጂ። ዴና፣ ቁጥር 1 መጀመር ትችላለሽ። እሺ አሁን ቀጥይ። እኔ ይህንን ማድረግ አልችልም። የምር የፌራን ሴት ጓደኛ ከሆንሽ ይህን ባለ 40 ጫማ የውሃ ስላይድ አትፈሪም። እኔ በዚህ መውረድ አልችልም፣ በፍጹም ማድረግ አልችልም። እሺ አሁን እሷ ትወግዳለች። ስለዚህ 2 ሴቶች ብቻ ቀርቷል እና በ24 እና በቁጥር 3 መካከል ይደረጋል። ዝግጁ ናችሁ? አዎ ዝግጁ ነን። አዎ እሺ። ከነዚህ ልጃገረዶች መካከል የትኛው በውሃ ስላይድ ላይ እንደሚወድ እናያለን። የፌራን እውነተኛ ሴት ጓደኛ በስላይድ ላይ የምትወድ ብቸኛዋ እንደምትሆን እርግጠኞች እንሆናለን። 3 2 1 እናንተ ሰዎች ሁለቱም ልጃገረዶች በእውነቱ ወደ ስላይዱ እየወረዱ ነው። እናንተ ሰዎች ሁለቱም ልጃገረዶች በእውነቱ ወደ ስላይዱ ይወርዳሉ ብዬ አልጠበቅኩም ነበር። ግን ሁለቱም ልጃገረዶች አንዷ የፌራን ትክክለኛ ሴት ጓደኛ የሆነችውን እንዴት ማወቅ እንዳለብን ሌላ መፍትሄ የሚያስፈልገን ይሆናል። እሺ ሌና፣ ሁለቱም ወደ ስላይዱ ወርደዋል። ታዲያ የሴት ጓደኛ የትኛው እንደሆነች ማወቅ ትችላለህ። ግን አንድ ትልቅ ሀሳብ አለኝ። ሁለቱም ልጃገረዶች ከእኔ ጋር ይመጣሉ፣ እዚህ ይቆማሉ። ሌና፣ ወደፊት ወደ ኋላ እንዳትመለከቱ፣ ወደፊት ብቻ፣ ወደ ኋላ መዞር የለም። እንዴ ምን እያደረግ ነው? ብቻ መኑኝ፣ አንድ ሀሳብ አለኝ። ስለዚህ ሁለቱም ልጃገረዶች ላይ ይህንን በመጨመር አስደነግጣችኋለሁ። ይህን የምታደርገው ለምንድን ነው? ምክንያቱም የትኛው ሴት በጣም የምትጮይ የምትነጫነጭ እንደሆነች እንድናውቅ ረደናል። ይሄ ደግሞ የእሱ ሴት ጓደኛ አይደለችም ማለት ነው። ይሄ እኮ በጣም አስፈሪ ነው። ፌራን አባቴ ምን እያደረገ ነው? የት ሄዷል እሱ? እሺ ዴና፣ ሴቶች ዝግጁ ናችሁ? ለምንድን ነው ዝግጁ? ምን እያደረግ ነው? 3 2 1 የትኛው ሴት ይህንን በሚጨምርበት ሰዓት ምላሽ ማትሰጥ የፌራን ሴት ጓደኛ ልትሆን ትችላለች? አምላኬ ጸጉሬን አበላሸው። ለምን እንዴት ታደርጋለህ? ይህ በጣም ከባድ ነው። ታዲያ አንቺ የፌራን ሴት ጓደኛ ነሽ? ፌራን ይቅርታ፣ ወላጆች ግን እብድ ናቸው። ቆይ ወዴት እየሄድሽ ነው? ጨርሰናል።